የጽናት እናት አልሞተችም፣ ለካ አለች። እኔ ሞተች መስሎኝ ነበር። እኔ ብቻ ሳይሆን ጽናትም ለሞተች ነው መስለኝ የምታውቀው። ነገር ግን ለምንድን ነው እዛ ውስጥ የታሰረችው? ያ ሁሉም ዋሽተሽ ያ ሁሉም ተብሎ አሁን እንዴት ነው የምትሄጂው ብሎ ፍቅሩ ለምንድን ነው ከለከላት? ያቺ ሴት ማነች እንል ነበረ። በጨለማ ውስጥ ቁጭ ብላ ፊቷን የማይታይ ምን ወንጀል ሰርታ ነው? ዋናው ነገር የጽናት እናት መኖሯ እጅግ በጣም ደስ ይላል። እንኳን ኑርሽ። ግን መሄድ ፈልጋ ነበረ፣ ግን ከለከላት። ለምንድን ነው ከለከላት? ምናልባት ሰውየው መጀመሪያ የሆነ ያደረጋት ነገር ሊኖር ይችላል። ነገር ግን አሁን አልጨከነችም፣ የምር አልጨከነችም። ልጄ ብቻዋ ነች ብላለች። አሁን በአሁኑ ሰዓት በጎኗ መቆም አለባት፣ መሄድ ነበረባት። ግን ለምን እንደከለከላት አላቅም። ይሁን ትልቅ ነገር አለ፣ ተፈጠረ ነገር። ግን በህይወት መኖሯ እኔ አንድ ግርም ያለኝ ነገር፣ እሺ ሞታ ተባለ ተቀበረ፣ ባዶ ነገር ነው እንዴ ተቀበረ? ከዛ ቤት እንዴ ነው አንድ ሰው ሲሞት ምንም አይቀበርም እንዴ? ለካ ሁሌም የሚያገኛት እሷ ነች ማለት ነው። ዋናው አለ መሞቷ ነው። እንግዲህ ትዝታ ያለመችውን ያደረገች። ሰውየው ሙሉ ለሙሉ ራሱን መቆጣጠር አይችልም። ጽናት ወይ ብር የላት፣ ግን በዛ አማካኝታ ልትለምናት አባት ያሳክምናል ልትላት ነው ፈለገችው። እሷ ግን እንደዛ አልፈለገችም። ጎበዝ ቆፍጣና ነች። ያው ምን እንደሚመጣባት ታውቃለች። ጓደኛዋ ትዝታን ተለማምጣ ያለ እሷ ምንም ምርጫ የለም፣ ምርጫችን ትዝታ ነች ብትላትም ጽናት ግን ልትሰማት ፈቃደኛ አይደለችም። አባቴ ለምኜም በሆነ አሳክመዋለሁ እንጂ ጽናትን ትዝታን አልጠይቃትም፣ ከእሷ መራቅ ነው የምፈልገው አለቻት። ባላሰበችው ድንገት 100,000 ብር በአካውንቷ ገባ። ማን እንዳስገባላት የምታውቀው ነገር የለም። ሌላ ነገር ጭንቀት ፈጥሮባታል። ይህን 100,000 ብር ሌላ ከዚህ በዛ ጉድ የሚፈጥር ነገር ቢሆንስ? አይ ማን ይሆን ወይ ማነሽ ማነስ ስትል ግራ ተጋብታለች። በእውነትም ይሄ ውስጥ አዋቂ መሆን አለበት። እኔ ደግሞ እናቷ መሰለችኝ። ምናልባት እናቷ ይላከችላል። በአሁኑ ሰዓት ማንም አይልክላትም። ከፍቅሩም ያለው ነገር እንደምናየው ነው። ደግሞ አንድ ይሄ መንገድ ላይ ተገያኘችው፣ እረ ተገያኘችው አይደለም ያገኘችው ነው እንጂ እሱ ልጅ ግን የነ ጽናት ቤት በስሙ ለማዞር ትዝታ የምታወራው ልጅ ይመስለኛል። እሱ ግን በአንዴ እንደዚህ 100,000 ብር አያውልም። ትላንትና መንገድ ላይ ተገናኝቶ መንገድ ላይ ወንድሜ እፈልጋለሁ ብለው እንዴት ነው እንደዚህ የሚሆነው? ደግሞ ውስጥ ምስጢር አያውቅም እሱ አይልቅም። እኔ ያሰብኩት እናቷ ነች ይመስለኛል። ወይም ትዝታ በሌላ እንትን ብላ ልካለት ይሆናል፣ በሌላ አካውንት በማይታወቅ ከኋላ እንትኗን ያሰበችው ነገር ለማስፈጸም አይታወቅም። እኔ ግን በእናቷ ራስ አልወርድም። ምክንያቱም ንብረታቸው ሁሉ ነገር እንደተቀሙ ታውቃለች። ጋሽ ግርማም እንደዛ መሆኑ ታውቃለች። ጽናት ደግሞ ተማሪ ነች። ስለዚህ ይህን 100,000 ብር እኔ ከሷ ተገኘ ይመስለኛል፣ ዝም ብዬ ሳስብ ማለት ነው። ምክንያቱም ሌላ አማራጭ የለም። ሌላ ይሄን ልጅ ጽናትን ሊያገኛት ሁሌም ይፈልጋል። ግን ትዝታ አያውቃትም ነው የነሱ ወገን መሆኗን ትንሽ ግራ ገባኝ። ነገር ግን ከሀገር መውጣት ይፈልጋል። ግን እሷ እየሸወደችው ነው። መጀመሪያ ቤቱ በስም ጋዞን ብር ደግሞ ከኋላ ብለዋለች። እሱ ደግሞ ተንከሲስ ነገር ነው። የተሰማማ ነው እንደዚህ አይደለም ማለት። በመጨረሻም ግን እሱና ጽናት አንድ ላይ ሲሆኑ ተገኘች። ግጥም ግጥም ተፋጠሩ። በዛ ነው አለቀው ድራማው። ምን ይሆን አላውቅም። መጨረሻውስ
ከዚህ በኋላ ያለውስ ነገር በእርግጥ ጽናት ላይም የሚፈጥር ነገር ይኖራል። ይህ ሁሉም ሲያዩ የተደጋገጡት ትዝታና ልጁ የሆነ ነገር እንዳላቸው፣ ትዝታም ደግሞ ፀሐይና ልጁ ምን እንዳላቸው። ልጁ ግን አባቱ ጠይቋል። ሌላ እህት አለኝ ወይ? ለምን ጠየቀኝ? በቃ ምን አዲስ ነገር? ምንም ልት የለህም። ምክንያቱም ወንድም ይፈልጋለሁ ሰለሞን ይባል ነግረዋለች። ግን ይሄ ሰለሞን የሚባለው ራሱ ነው በነ ትዝታ የተያዘ ተንኮል ግፍ የሚሰራ ሳይሆን በሉት የወንጀል ተባባሪ ቤቱ በሱ ስም ለማዞር ይሄ ነው የተፈለገው። ነገር ግን አላመናትም። ሰው የላክሽብኝ ነው ብሏታል። የትዝታ ሰው ላክሽብኝ ያላት ጽናት ነች ይመስለኛል። የሚያውቀው ነገር የለም የተላከች ነው መሰለው። እሷ ግን የነሱ ቤት በስሙ የሚያዞር ሰውዬ እየፈለገች ነው። ሰውየው ግን ራሱ ነው። የሚገርመው ማለት ነው። ግን አናስነቃም። የትዝታ መጨረሻ እኔ እንጃ አላቅም። ሆስፒታል ስትሄድ አባረረቻት። ሁለተኛ ቤቴ እንዳትመጪ፣ ኧረ አባቴን ለመጠየቅ እንዳትመጪ፣ በስድብ የት እየሄድሽ ነው? የአባቴ መድኃኒት ልገዛ። ብር ከየት አመጣሽ? ምን አገባሽ? ብር ሁሉ መንቺ ነው እንዴ? ትቀልዳለች እንጂ ስንት ብር አለ። ስለዚህ ይሄን ብር የሚሰጣት ሰው ማወቅ እፈልጋለሁኝ፣ መፈለግ አለብኝ አለች። የፍቅሩ አለችው። ማንስ ይስጣት? ምን አገባሽ ቢላትም ልትሰማ አልቻለችም። ብሩ ጌት እንደመጣ ማወቅ ትፈልጋለች። ግን እሷ ፈለገችው ብር ስጪኝ ብላ ልትለምናት እንደዛ ነው ፈለገችው። ጽናት ግን በጣም ጎበዝ ነች። ይሄ ነገር አታረግም፣ አላደረገችም። በአካውንቱ ብር ገባው ይዛ መድኃኒት ለመግዛት እየሄደች ነው። እሷ ደግሞ አናዷታል። አይገርምም? አሁን ብሩ ከየት ሲምጣ? ዋና ባሯ ማሳከሟ ነው። ይሄ ልጅ ግን ይሄ ተንኮል ከሆነ ትዝታን አይለቃትም። ጋሽ ግርማም ደግሞ ቶሎ ተሽሎት ቢወጣ ሁሉም ነገር ይጋለጥ ነበረ። የጽናት እናት ደግሞ እንደምንም ብለሽ መምጣት አለብሽ። በአሁን እንዳልሽውም ጽናት ማንም የላትም ካላንቺ ማለት ነው። ስለዚህ ከዛ መውጣት አለብሽ። ደስ የሚለው መኖርሽ ነው። የትም ሆኜ የት ግን አሁን ብቻዋ እንደሆነች ስለምታውቂ ብትመጪ ምንም አይደለምና ከእሷ ጋር መሆን ነው። ከዚህ በኋላ የትዝታ መጨረሻ ምን ይሆናል? ጽናትስ አባቷ ለምኝ ቢሆን አሳክመዋለሁ ብላለች። እንደዛ ይሁን አይዶን ነው አላቅም። ግን እንደዛ ሳትለምንም አባቷ ቶሎ ተሽሎት እችን ሴትዮዋ ቢሆን ነገር ማድረግ አለባቸው ብዬ አስባለሁኝ። ይህንን በአካውንት 100,000 ብር ላከው ሰውዬ መታወቅ አለበት። እኔ ግን የጠረጠርኩት እናቷ ነች። ከዛ ውጭ ማንም ሰው የለም። ብሌንም የዛ ያክል ጓደኛው የምታደርግ አይመስለኝም። እንዳው እሷ እንትን ያደረገቻት ትዝታ ነች። እሷ ከእሷ ጋር መሆንና ያለው አማራጭ ብር ስለሆነ እሷ እግር ስር ልትደፋ ነበር። ጽናት ግን ቆፍጣና ነች። ያ ነገር ማድረግ አትፈልግም። የሚቀጥለው አብረን እናያለን። ባይ ባይ።